ከወጣቱ የሚብሰው ያገባው ነው ማለት አግብቶ ልጆችን የወለደ ማለት ዚና ያደርጋል አግብቶ ሐላልን አግኝቶ ማለት ሐላሉን በሐላል መገናኘት ትቶ ወደ ሐራም ማለት ከሰው ሚስት ጋር የሚተኛ ማለት ዚና የሚያደርገው ሌላ የሰው ልጅን የሚያበላሽ ማለት ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ ثلاثة لا يكلمهم الله ولا ينظر إليهم ولا يزكيهم يوم القيامة ولهم عذاب أليم ሶስት ሰዎች አላህ ሱብሓነሁ ወተዓላ በእዝነትን የተሟላ ንግግር አያናግራቸውም የውመል ቂያማ አላህ ሱብሓነሁ ወተዓላ በእዝነትን የተሟላ አይንን አላህ አያያቸውም የሰሩትንም ወንጀል አላህ ሱብሓነሁ ወተዓላ ከዛ ወንጀል አላህ አያጸዳቸውም የውመል ቂያማ ከሱ ጋር ሲገናኙ ደግሞ እሳት ይጠብቃቸዋል አለ ረሱል ሰለላሁ ዐለይሂ ወሰለም ከነዚህ ሶስት ማን ነው ሸይኹን ዛኒ አለ ረሱል ሰለላሁ ዐለይሂ ወሰለም ሸይኹን ዛኒ ማለት አግብቶ ሚስት ያለው ከሌላ ጋር የሚተኛ ማለት ዚና የሚያደርግ ማለት ይሄን ያህል አስከፊ ቅጣት ነው አላህ ያዘጋጀለት ማለት ወላሂ አንዱን እንዲህ ብሎ ሲነግረኝ ስመክረው አላህን አይፈራም ሐላል እኮ አለው ስለው ከሐላሉ የበለጠ ያ ነው የሚጣፍጠው ብሎ ነው የሚናገረው ማለት ከሐላሉ ማለት ከሚስቱ ማለት አላህ ሱብሓነሁ ወተዓላ ሐላልን ያደረገ በሸሪዓ መንገድ አላህ በሚወደው መንገድ አላህ በሚፈልገው መንገድ ያገባው ማለት ከዛ የበለጠች ይላል በሐራምን የምገናኛትን ሴት ነው ለኔ ምጣፍጠኝ ይላል ይሄን ያህል ደረጃ ላይ የደረስነው ማለት ኺያና በበዛበት ዘመን ማለት መካካድ ዚና ሲስፋፋ አለ ዑለማዎች ማለት ኢብኑል ቀይም አልጀውዚ ረሂመሁላሁ ተዓላ ዚና ሲስፋፋ አገር ይበላሻል አንድ ሁለት ደግሞ በሙስሊሞች መሃል ጠላትነት ይስፋፋል ማለት እንዴት ትተዋለህ ከእናትህ ጋር የተኛውን ሲነገር ማለት ትተዋለህ አተውም ሄደሱ ለመግደል ነው የምትፈልገው ማለት እሺ ሄደሱ ከገደልክስ የሱ ቤተሰብ ጠላቻ በመሃል ይስፋፋል ማለት ከእህትህ ጋር ሲሷዟር ነበር ማታ ከእህት ላይ ሲያጨረብር ነበር ተብሎ ሲጠቆም ትተዋለህ አተውም ብተውም እንኳን ከሱ ጋር ፍቅር አለ በእናንተ መሃል እዝነት አለ የለም ማለት